ሰላም እንዴት ናችሁ? ዛሬ የምናየው ኖሜንክሌቸር ኦፍ አልኮሆልስ ነው። በአጭሩ ኖሜንክሌቸር ኦፍ አልኮሆል ማለት ኔሚንግ ኦፍ አልኮሆልስ ማለት ነው። በኔሚንግ ኦፍ አልኮሆልስ ስር ሁለት አይነት ኔሚንጎች አሉ። ሁለት አይነት አሰያየም ዘዴ አለ። የመጀመሪያው ኮመን ኔም ሲሆን ሁለተኛው ደግሞ አዩፓክ ኔሚንግ ነው። ኮመን ኔም ላይ የምታደርጉት ምንድነው? ዘ ኮመን ኔም ኦፍ አን አልኮል ኢዝ ድራይቭድ ፍሮም ዘ ኮመን ኔም ኦፍ ዘ አልካይል ግሩፕ ኤንድ አዲንግ ዘ ወርድ አልኮል። አልካይል ግሩፑን ኔም ካደረግን በኋላ ምን እናስገባበታለን? አልኮል የሚለውን ቃል እናስገባበታለን። የዛን ሰዓት ምን ይሆናል? አልካይል አልኮል ብለን መጥራት እንደማለት ነው። አልካይል ማለት ምን ማለት ነው? በአጭሩ አልካይል የምትለዋን ለማሳየት እዚች ጋር ያለችዋን ኖት። አልካይል የምትለዋ ቃል እዚች ጋር አልካይል ማለት አልኬን ማይነስ ዋን ሃይድሮጂን እንደማለት ነው። አልካይል ማለት ለምሳሌ CH4 ማይነስ ዋን ሃይድሮጂን ምን ይሆናል? CH3። CH4 ማለት አልኬን ሆኖ ምንድነው? ሚቴን ነው። ከዛን CH3 ደግሞ ምን ይባላል? ሚታይል ወይም ደግሞ አልካይል ግሩፕ ስለሆነ አሰያየሙ ዋኤልን ይወስድና ሚታይል ይሆናል ማለት ነው። ስለዚህ የዚህን አልካይል ግሩፕ ወስዳችሁ ምን መጨመር? አልኮል የሚለውን ቃል ስትጨምሩበት እሱ ምን ይባላል? ኮመን ኔም ኦፍ አልኮል ይባላል። ኢን ዘ አዩፓክ ሲስተም በአዩፓክ ሲስተም ላይ ደግሞ ምን እናደርጋለን? አን አልኮል ኢዝ ኔምድ ባይ ሪፕሌሲንግ ዘ ኢ ኦፍ ዘ ኮረስፖንዲንግ አልኬን ኔም ዊዝ ኦል። በደንብ እዚህ ጋር ደግሞ ማስተዋል ያለባችሁ እንበልና አሁን አንድ አልኬን እንውሰድ። ከዚህ በፊትም ባለው ቪዲዮ የተወሰነ ለማሳየት ሞክሬያለሁ። ኦኬ አሁን አንድ አልኬን እንውሰድ። አንድ አልኬን ለምሳሌ CH3 CH3 ይሄ አልኬን ምን ይባላል? ኢቴን ይባላል። ኢቴን ያው ኢት 2 እንደማለት ነው። ANE አልኬን መሆኑን ማሳያ ነው እንዳትረሱ። ስለዚህ ከዚህ አንድ ሃይድሮጂን ስንቀንስ CH3 CH2 ከዛን ይሆንልናል። ይሄ ምን ሆነ ማለት ነው? አንድ ሃይድሮጂን ተቀንሶ ከዚህኛው ላይ አንድ ሃይድሮጂን ሲቀነስ ምን ሰጠን? CH3 CH2 ሆነ። ከዛን ይሄን ምን እንላለን? ኢታይል እንላለን። በደምብ ስሙ፣ ኢታይል እንላለን። ከዛ ልክ እዚህ ላይ CH3 CH2 የአንድ ሃይድሮጂን ቦታ OH ስንጨምር ምን ይፈጠራል? በኮመን ኔም CH3 CH2 አልካይል ስለሆነ ኢታይል ትላላችሁ። ኢታይል ምን? አልኮል። this is common name ኮመን ኔም ይባላል። እቺኛይቷ ኮመን ኔም ትባላለች። ከዛ ደግሞ እቺን ራሱ ወደ አዩፓክ ኔም ለመቀየር ምን ታደርጋላችሁ? ኢቴን የምትለዋን ከኢቴን ላይ የመጨረሻዋን ኢ በምን መተካት? በኦል መተካት። ምን ይሆናል? ኢት ANE ጽፋችሁ ኢን በኦል ተካላችሁ። ምን ሆነ? ኢታኖል። ይሄ ደግሞ ምን አይነት ስሙ ነው? አዩፓክ ኔሚንግ ማለት ነው። አዩፓክ ኔሚንግ ይሆናል ማለት ነው። ስለዚህ በዚህ መሰረት በቀላሉ አልኮልን ማድረግ እንችላለን ማለት ነው። ኔም ማድረግ እንችላለን። ያው እዚህ ጋር ሚቴን ከዛን እቺ አንድ ሃይድሮጂን ምን ስትወጣ እና OH ሲተካ ሚታኖል ይባላል። የመጀመሪያው እቺኛይቷ አዩፓክ ኔም ማለት እቺ አዩፓክ ኔም ስትሆን በቅንፍ ያለችዋ ደግሞ ምን ትባላለች? ኮመን ኔም ትባላለች። ሚታይል አልኮል። እቺኛይቷ አልካይል ግሩፕ ናት። እዚህ ጋር ቅድም እንደተነጋገርነው አልካይል ግሩፕ ፕላስ አልኮል አይደል? ስለዚህ ሚታይል አልኮል። ኢቴል ላይም ስንመጣ አንድ ሃይድሮጂን ትወጣለች። ከዛም በሷ አንድ ሃይድሮጂን ቦታ OH ይገባል። አዩፓክ ኔሙ ኢታኖል ሲባል ኮመን ኔሙ ደግሞ ኢታይል አልኮል ይባላል ማለት ነው። when an alcohol consists
of a chain with 3 or more carbon atom, the chain is numbered to give the position for the OH group and any substituents on the chain. አሁን ከሶስት በላይ ሶስት እና ከሶስት በላይ የሆኑ ካርበን ቼን የያዘ አልኮል ካገኘን ደግሞ ሁል ጊዜ ነምበሪንግ የምንጀምረው ከምንድን ነው? ከኦኤች ካርበን ነው ማለት ነው። ኦኤችን ከያዘው ካርበን ወይም ደግሞ ለኦኤች ከሚቀርበው ካርበን ነው። ከዛ በኋላ ሰብስቲቱዌንቶችን ወይም ደግሞ እነዚህ የተተኩ ሃይድሮጅንን የተኩ ሌላ ግሩፖችም ካሉ ከነሱ ጭምር አይተን እንሰይማለን ማለት ነው። for this the longest carbon chain or parent chain in number starting at the end nearest to the hydroxyl group ሁሉ ጊዜ ሎንገስት ቼን የሚመረጠው ካርበኑ ለማን የሚቀርበው ነው? ለሃይድሮክሲል ግሩፕ ለሚቀርበው ካርበን ነው። ወይም ደግሞ ለኦኤች ግሩፕ ለሚቀርበው ካርበን ነው ምን የምንለው ሎንገስት ቼን የምንመርጠው ማለት ነው። ነምበር ስታርቲንግ አት ዘ ኢንድ ኒረስት ቱ ሃይድሮክሲል ለሃይድሮክሲል ግሩፕ ከሚቀርበው ነው ሁል ጊዜ የምንጀምረው ማለት ነው። the position of the OH group and other substituents are indicated by using the number of carbon atom which these are attached. አሁን OH ግሩፕ መኖሩንና ሌላ ሰብስቲቱዌንትስ ወይም ደግሞ ሌላ የተተኩ ነገሮች መኖራቸውን የምናመለክተው በምንድን ነው? በነምበር ኦፍ ካርበን ነው ማለት ነው። የትኛው ካርበን አተም ላይ ነው ኦኤች ግሩፕ ያለው በሱ ነው ኢንዲኬት የምናደርገው በነምበሪንግ ማለት ነው። ለምሳሌ እዚህ ጋር አንድ ኤግዛምፕል ልስጣችሁ። ወደ ወረቀቱ አመጥቼ አንድ ኤግዛምፕል ልስጣችሁ። ኤግዛምፕል አሁን ለምሳሌ CH3 CH2 CH OH CH2 CH3 እንደዚህ ቢቀመጥልን ምንድን ነው የምናደርገው? አሁን ኦኤቹ ለየትኛው ካርበን ነው የሚቀርበው? አሁን ከዚህ አንድ ብለን ብንጀምር ነው የሚቀርበው ወይንስ በዚህ ነው የሚቀርበው የሚለውን እናያለን። ስለዚህ ከዚህ ብንጀምር 1 2 ይሆናል። ከዚህ ከጀመርን ግን 1 2 3 ይሆናል። ስለዚህ መጀመሪያ ያለብን ከየት ነው ለሚቀርበው 1 2 3 4። ስለዚህ ስንተኛው ላይ ምን አለን? ኦኤች አለን። ስለዚህ ኦኤች መኖሩን የምናመለክተው በካርበን አተሙ ስለሆነ ሁለተኛ ላይ ኦኤች ስላለ ስንት ካርበን? 1 2 3 4። ስለዚህ ምን እንላለን? ቡታኖል እንላለን ማለት ነው። 4 ካርበን ስለሆነ ቡቴን ነው 4 ካርበን። ኢ ምንን ይተካል? ኢ በማን ይተካል? በኦኤል። ስለዚህ ቡታኖል ብለን እንተካለን ማለት ነው። ይሄ ኔሚንጉ ነው። ሌላ ሰብስቲቱዌንት ብንወስድ ለምሳሌ CH3 CH2 OH CH3 እንደዚህ ቢሆንስ ምን ታደርጋላችሁ? እንዲህ ሲሆን አሁንም መጀመሪያ ኦኤቹ ለሚቀርበው ካርበን ነው ቅድሚያ የምንሰጠው። ስለዚህ 1 2 በዚህ መንቆጥር ግን 1 2 3 4። ስለዚህ ኦኤቹ የሚቀርበው ከመጨረሻው ካርበን ስለሆነ 1 2 3 4 5 እንላለን ማለት ነው። ስለዚህ አራተኛው ላይ ሚታይል አለን። ሚታይል ግሩፕ ይኸው ሰብስቲቱዌንት ማለት ነው። አራተኛው ላይ ሚታይል አለን። ከዛ በኋላ ሁለተኛው ላይ ኦኤች ግሩፕ አለን። እንዳትረሱ ቁጥርና ፊደል ሁሉ ጊዜ በምንድን ነው የሚከፈሉት? በሃይፈን ነው የሚከፈሉት ወይም ደግሞ የሚለያዩት። ቁጥርን ከዛን ከፊደልና በቁጥር ማለት አሁንም ሃይፈን፣ ከዛን በቁጥርና ፊደል ስለምንቀጥል አሁንም ሃይፈን ነው የምናደርገው። ቁጥርና ቁጥርን ደግሞ ማን ይለየዋል? ኮማ ይለየዋል ማለት ነው። ስለዚህ ምን ሁለተኛ ላይ ምን እንዳለ ለማረጋገጥ ኦኤች ግሩፕ እንዳለ ለማረጋገጥ ብለን ካርበን ነምበሩ ስንት ነው? 1 2 3 4 5። ስለዚህ ምን እንላለን? ፔንታኖል እንላለን። ፔንታኖል አራተኛው ካርበን ነምበር የሚያሳየን አራተኛው ላይ ምን አለ? ሚታይል አለ እያለን ነው።
ሚታይል ግሩፕ አለ እያለን ነው። 2 የምታሳየን ደግሞ ሁለተኛው ካርበን ላይ ማን አለ እያለን ነው? ኦኤች ግሩፕ አለ እያለን ነው። ስለዚህ 4 ሚታይል 2 ፔንታኖል ብላችሁ መጻፍ ትችላላችሁ። ዚስ ኢዝ ዘ አዩፓክ ኔም ኦፍ አልኮል። ይሄ የአልኮል አዩፓክ ኔሙ ነው ማለት ነው። አሁን የዚህን እዚህ ጋር አሁን የምታዩትን ፕራይመሪ አልኮል የዚህን ፕራይመሪ አልኮል ስታዩ ምን አድርጋችሁ ነው የምትሰይሙት? አንደኛው ላይ ኦኤች አለ፣ ስለዚህ 1 ፕሮፓኖል ትላላችሁ። ኮመን ኔሙ ቢሆን ግን ፕሮፓይል አልኮል፣ ምክንያቱም ይሄ አልካይል ግሩፑ 3 ካርበን አለው፣ ፕሮፔን ነበረ፣ አንድ ሃይድሮጂን ሲቀነስ ፕሮፓይል ይሆናል። ከዛን አልኮል ስንጨምር ፕሮፓይል አልኮል ይባላል። ይሄን ደግሞ ሁለተኛው ካርበን ላይ ምን አለ? ኦኤች አለ፣ 2 ፕሮፓኖል እንላለን ማለት ነው። አይሶፕሮፓይል አልኮልም ማለት እንችላለን። ለምን? ከመጨረሻው ካርበን ሁለተኛው ላይ ኦኤች ስላለ የዛን ጊዜ ምን ብለን እንጠራለን? አይሶ እንላለን ማለት ነው። ምን ስላለ? ኦኤች ሁለተኛው ላይ። ሁልጊዜ ከመጨረሻው ካርበን ሁለተኛው ላይ ኦኤች አለ ማለት ምንድን ነው? እሱ አይሶ ኒዮ የሚባሉ ነገሮች ደግሞ የሚጠቅሙን ለምንድን ነው? ለኮመን ኔም ነው ማለት ነው። ኢኒዮ ፔንታይል አልኮል የፕራይመሪ ሰከንደሪ ኦር ቴሪሸሪ አልኮል። አሁን ኒዮ የሚባለው ፕራይመሪ ነው፣ ሰከንደሪ ነው፣ ተሪሸሪ ነው የሚለውን ነው የሚጠይቀን። ይሄኛውን ክፍል ደግሞ በሚቀጥለው እንሄዳለን። ያው ቪዲዮ አጭር ነው የምሰራላችሁ ብዬ ስለተናገርኩኝ